አሰላሙ አሌይኩም ወረህመቱላሂ እንዴት ናችሁ ውዶቼ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቀለል ባለ መንገድ መችቡስ እንሰራለን ማለት ነው። ብዙ አይነት መችቡሶች አሉ፣ ግን ዛሬ ይሄንን እናያለን። እዚህ ጋር ዶሮ አጥቤ አዘጋጀሁኝ፣ ቲማቲም ክትፌ ያለሁኝ ማለት ነው። እዚህ ጋር ጅንጅብልና ነጭ ሽንኩርት፣ ኮዝበራ፣ ፍልፍል ባርድ አለኝ። እዚህ ጋር ሽንኩርት አለኝ። እዚህ ጋር ባህራት በፍልፍል አስወድ፣ ሌሞን ምናምን እና ቅመማ ቅመም ነው። እዚህ ጋር ድስጤ ላይ ሽንኩርት አረኩኝ ማለት ነው። ትንሽ የዘይት ነው አረኩት። እናንተ ሽንኩርቱንም ሆነ ዶሮውን በምትሰሩበት ልክ ማለት ነው መጠኑን መጨመርም መቀነስም ትችላላችሁ። እኔ አንድ ዶሮ ከግማሽ ነው የሰራሁት እና እንደዚህ ቀላ ሲለልን ሽንኩርቱ ማለት ነው ጠብሰዋለን ቀላ እስከሚል። ከዛ ጅንጅብሉን አብረን ጠብሰዋለን ማለት ነው። እዚህ ጋር ነጭ ሽንኩርት ነው የጨመርኩት። እንግዲህ እኔ አስተካክዬ ፍሬዘር ነው ማስቀመጠው። ሲጠቀም አንዳንድ እያወጣው እንደማጀ እጠቀማለሁ። እዚህ ጋር ዶሮን ጨመርኩኝ። እኔ አንድ ዶሮ ከግማሽ ነው ግማሽ ግማሽ አድርጌ ነው የምሰራው ማለት ነው። አንድ 5 ደቂቃ ከድኜ ከተውኩ በኋላ አገላብጠዋለሁ ማለት ነው። እንደዚህ ቀላ ሲልልኝ ኩዝበራውና ፍልፍል ባርዱን አንድ ላይ ጨመርኩበት። ለማማሰል አልተመቸኝም። እዚህ ጋር ባህራት ጨመርኩኝ ማለት ነው። ፍልፍል አስወድና ሌሞን አስወድ ወረጋር ትንሽ ይቀረፋለሁ። እዚህ ጋር ባህራቱ ፍልፍል አስወድ፣ ትንሽ የእርድ እና በመሙሸከል እና ኩዝበራ ነው። እዚህ ጋር አንድ 2 ቲማቲም በወፋፍራሙ ከትፌ ያዘጋጀው ነበር ጨመርኩት ማለት ነው። አንድ ማጂ ተጠቅሜያለሁ። እናንተ የማትፈልጉ ከሆነ ለመጨመር ትችላላችሁ። እኔ አንድ ማጂ እና ትንሽ ጨው ጨምሬያለሁ። እና አንዳንድ 5 ደቂቃ ከድኜ ከተውኩት በኋላ እንደዚህ ሲዋሃድ እንደዚህ ከትፌ ከድኜ ትቼው እንደዚህ በሰል ብሎልኛል ማለት ነው ለአንድ 5 ደቂቃ። ከዛ ሞኩት ውሃ ነበረኝ ጨመርኩበት ማለት ነው። እኔ ውሃ ከጨመርኩ በኋላ ለግማሽ ሰዓት ነው የማበስለው። እሳቱን መካከለኛ ላይ አድርገን ለግማሽ ሰዓት ለ40 ደቂቃ ካበሰልነው በኋላ ውሃውን ዶሮውን አውጥቼ ውሃውን አጣራሁት በወንፊት ማለት ነው። ከዛ ሮዜን አጣርቼ ዘብዝፌ ትቼው ነበር ለግማሽ ሰዓት ምናምን እና ሮዜን አጣፍፌ ጨመርኩበት ማለት ነው። እዚህ ጋር ጨውን ቼክ አድርጌ ጨምሬያለሁ። ትንሽዬ ጨው። እናንተ እዚህ ጋር ጨውን ሮዙን መጠን አይታችሁ ጨው መጨመር አትርሱ። እዚህ ጋር ድንች በትናንሹ ከትፌ እየጠበስኩኝ ነው። ከላይ ሳቀርብ ላደርግበት ማለት ነው። ዶሮውን ከድስት ውስጥ አወጣሁት። እዚህ ጋር ጠብሳለሁ። ቀድሜ ድንቹን ከጠበስኩ በኋላ ዶሮውን ጨመርኩኝ። በአንድ እጄ እየቀረስኩ ስለሆነ ሊሰበርብኝ ነበረ። እንግዲህ እየቀረጹ መስራት አይመችም። አግዙኝ፣ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና እንደዚህ አድርጌ ዶሮውን ጠበስኩት ማለት ነው። ሮዙን እሳቱን ቀንሼበታለሁ። እየበሰለልኝ ነው። መጨረሻ ላይ ይሄንን መስሏል ማለት ነው። በጣም ቀላል ነው። እስቲ ሰርታችሁ ሞክሩት።